ሰለሞን ተካልኝ የት ይቀበር እንዴት ይቀበር የሚለው ጉዳይ በከፍተኛ ሁኔታ እያወዛገበ ይገኛል። ብዙ ጊዜ ቀባሪ ከሌለ ሬሳ የመቃጠል ሁኔታ አለ በስቴቶች በአሜሪካ ስቴቶች። ሰለሞን ተካልኝ ብዙ ጊዜ እንደምታውቁት ሁላችሁም ህይወቱ ሙሉ በአወዛጋቢነት የቆየ ነው። መጀመሪያ የቅንጅት ደጋፊ ሆኗል። ከዛም ኤርትራ ሄዷል። ከኤርትራ ደግሞ እንደገና ኤርትራ ደግፎ እንደገና ደግሞ የኢሳያስ አፈወርቂ ተቃዋሚ ሆኗል። ከዛም ኢህአዴግን ተቃውሞ ደግሞ እንደገና ኢህአዴግ ደጋፊ ሆኗል። ከዛ ደግሞ እንደገና የህወሓት ደጋፊ ሆኖ ደግሞ እንደገና በሰሜኑ ጦርነት ደግሞ ከትግራይ ህዝብ ጎን ቆሞ ተመልክተነዋል። ከዛ ደግሞ የትግራይ ጦርነት ካለቀ በኋላ ደግሞ ለአብይ አህመድ መንግስት ድጋፎችን ሲያሳይ ደግሞ እንደነበር እናውቃለንና የተለያየ የፖለቲካ ሁኔታ ውስጥ ነበር ያለፈው ሰለሞን ተካልኝ። በዚህ ሁኔታ ውስጥ እያለ ግን ህይወቱ ማለፉ ይታወቃል። አሁን ደግሞ ሰለሞን ተካልኝ ከሞተ በኋላ የት ይቀበር የሚለው አንደኛ አወዛጋቢ ጉዳይ እንደሆነ ነው ከኮሚቴው የሰማ ነው። እንደ ምንጮቻችን ገለጻ ሰለሞን ያደገውና ብዙ ጊዜ የኖረው በመቱ ከተማ በኢሊባቡር አካባቢ ነበር። ሆኖም ግን ሰለሞን መቀበር ፈልጋለሁ ብሎ ብዙ ጊዜ የሚናገረው በአማራ ክልል በሰሜን ሸዋ አካባቢ ነው። አሁን ሰለሞን ከሞተ በኋላ በኮሚቴው ውስጥ ባሉ ሰዎች ሰለሞን በህይወት ዘመኑ በሰሜን ሸዋ አካባቢ መቀበር ይፈልጋል፣ ስለዚህ እዛ እንቅበረው የሚል ጥያቄ አንስተው ነበረ። ሆኖም ግን የተፈጠረው ነገር ምንድነው? ሰለሞን ተካልኝ በህይወት ዘመኑ ላይ በነበረበት ጊዜ የአማራን ህዝብ አዋርዷል። በተለይም አማራ ሆኜ ባለመፈጠሬ ደስተኛ ነኝ የተለያዩ ነገሮችን ተናግሮ የአማራን ህዝብ አስቀይሟል፣ ክዷል፣ ብዙ ነገር ብሏል። እና ሬሳ ይዘን ብንሄድ ማን ነው እዛ አካባቢ ላይ የሚቀበለን? ስለዚህ መንገላታት ነው። እንደገና ደግሞ ሬሳ ይዞ ለመሄድ የሚፈልግም ሰው ስለሌለ ይሄንን ነገር አናደርግም በሚል በሰሜን ሸዋ አካባቢ ሊደረግ የነበረው ቀብር ውድቅ እንደተደረገ ሰምተናል። ከዛ ቀጥሎ ሁለተኛ የቀረበ ደግሞ ብዙ አርቲስቶች በሚቀበሩበት በቅድስት ሥላሴ ቤተክርስቲያን በአዲስ አበባ ይቀበር የሚለው ከአትላንታ ሬሳው ሄዶ እዛ እንዲቀበር ማለት ነው። እዛም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በዚሁ በፖለቲካ እንቅስቃሴ ወቅት ለበርካታ ጊዜያት ሲሳደብ ነበር፣ ሲያዋርድ ነበር፣ ቤተክርስቲያኗን ሲያንጓጥጥ ነበር። ብዙ ነገር ተናግሯል እና ቤተክርስቲያንን በብዙ መልኩ የካደ ስለሆነ እንዴት አድርጋ ነው ቤተክርስቲያን ስለተቀበለው የምችለው? እንዴት አድርገን ነው አዲስ አበባ የምንወስደው? ማንስ ነው አዲስ አበባ ሊቀበለን የሚችለው? ከአትላንታም ደግሞ እንደዚሁ ኃላፊነቱን ወስዶ ሬሳውን ይዞ ሄዶ ሊያስቀብር የሚችል ማን ሊሆን ይችላል የሚሉ የተለያዩ ነገሮች ከተነሱ በኋላ እሱም የሚሆን ነገር እንደሆነ ተገልጿል። ሰለሞን ኢትዮጵያዊ አይደለም ሲል ነበረ። ስለዚህም ኢትዮጵያዊ አይደለም እያለ እንዴት አድርገን ነው አስከሬኑን ወደ አዲስ አበባ ይዘን የምንሄደው የሚሉ ጥያቄዎችም በኮሚቴው ተነስተዋል። ይሄን ሁላ በሚደረግበት ጊዜ ደግሞ እንደገና ደግሞ ገንዘብ ያስፈልጋል። አስከሬኑን ወደ ሀገር ቤትም ለመላክም እንደገና ደግሞ እዚህ በአሜሪካ ለመቅበርም ገንዘብ ያስፈልጋል። ስለዚህ የገንዘብ ማሰባሰቢያ በኦንላይን ለማድረግ ታቅዶ ነበር። ይሄም ደግሞ ሊሳካ አልቻለም። ስለዚህም በአትላንታ አካባቢ የሚኖሩ የትግራይ ኮሚኒቲ አባላት እነሱ በኮሚቴ ውስጥ ገብተው በተወሰነ መልኩ የገንዘብ ማሰባሰብ እያደረጉለት እንደሆነና ቀብሩንም እነሱ በሚያሰባስቧቸው ገንዘቦች የፊታችን ቅዳሜ በአትላንታ ከተማ ለመፈጸም እንቅስቃሴዎች እንዳሉ ምንጮቻችን ነገሩን።